እማማ ዝናሽ ጠላ ይወዳሉ። ጠላ ይኖራል። አንተ ችግር ለወዲህ ነው የመጣው። አቶ ሽመክት ቤት አብሮ አይሄድም። አቶ ሽመክት ታው የሞተ ሰው ህልም ያስፈታል። ሰው ይበላ የለም ወይ ይላል። ኧረ እንዴ ለእሱ ነው የመጣው። ማን እያገባ ማን አግብቶ ይፍታ? አቶ ሽመክት ወንድሜ ሽመክት አቶ ሽመክት የኔ ጡረታ አቀባይ ማጅራት ቆለፉ ወይ ማጅራትን መቱ ወይ የኔ ጡረታ አከፋፋይ ማማዝናሽ ይገርሞታል። አቶ ሽመክት አንድ ቀን እቤታቸው ምግብ እየተበላ እንዳጋጣሚ ሄድኩኝ። እኔ ጥቅልል አደረጉና አጎረሱኝ። ላንተ አሁን ማን ያጉርሰኝ በሉ። ማን ያጉርሰኝ በሉ። ኧረ በሉ ማን ያጉርሰኝ በሉ። አሁን ማን ያጉርሰኝ? ሽመክት ሽመክትዬ አንድ ቀን ደግሞ የኔ አጉራሽ የኔ ጡረታ ሰጪ የኔ ጡረታ ሰጪ አቶ ሽመክት ወንድሜ እማማ ዝናሽዬ ይገርሞታል። የሽመክት ውለታ ተነግሮ አያልቅም። አሁን እሱ ይሄ አጎቱ ናቸው። ይሄኛው እዚህ ያሉ አጎቱ ናቸው። አቶ ሽመክት አጎቱ ናቸው። ልጅ ምንም የላቸው። ድሮ ገጠር አግብተው ነበሩ አሉ። 3 ጊዜ 4 ጊዜ አግብተው 4 ጊዜ ፈተዋል አሉ። አይደለም እሳቸው አይፈልጉም ነበር። በህይወት እያሉ ልጅ መውለድ አይፈልጉም ነበር። እያገቡ 7 ጊዜ 3 ጊዜ 4 ጊዜ እሳቸው አይፈልጉም መውለድ። አግብቶ መፍታት ነው ስራቸው የነበረው እኮ አግብቶ መፍታት ነው። ልጅ መውለድ አይፈልጉም። አሁን ማን አግብቶ ይፍታ? ማን እያገባ ማን አግብቶ ይፍታ? አቶ ሽመክት ወንድሜ እኔ ለሰው መጣሁዬ አቶ ሽመክት ወንድሜ እማማ ዝናሽ ምንድነው ለቅሶ ቤቱ ምንድነው? ምኑ እንደው የሚበላ የሚቀመስም የለም። ባዶ ለቅሶ ስለዚህ አመት ባላጣራው ሰው ኑሮ ውድ ነው። አንተ ለወዲህ ነው የመጣው። ዘመድ ሞቶ ለለቅሶ አይደለም እዚህ አንተ ለወዲህ አረንዴው ከስሪ ሶስ አይደለም ለቅሶ አይደለም ደፍረት የለም። ለወዲህ ነው እንደ የመጣው ወዲህ ቤት አትበላም። እሺ በግድያ ተላላ አንተ አንድ ቀን ደግሞ ይገርሞታል።